ኢትዮጵያ በረጅም የአገር ምስረታ ዘመኗ በውጭ ኃይሎች በየወቅቱ ጥቃት ደርሶባታል። ከቀኝ ግዛት ተስፋፊ እስከ ድንበር ተጋፊ ጎረቤቶቿ ምክንያት በተለያዩ ወቅቶች ለጦርነት ተሰልፋለች። ከነዚህም ውስጥ በጎረቤቷ ሶማሊያ የግዛት ይገባኛል ጦርነት አሸንፋ ባንዲራዋን በካራማራ የሰቀለችበትን የካቲት 26 ቀን 1970 እናስታውሳለን። ሶማሊያ ከቀኝ ግዛት ተላቃ ሪፐብሊክ ስትመሰርት በጎረቤት ሀገራት የሚገኙ ሶማሊኛ ተናጋሪዎችን እስከነመሬታቸው መጠቅለል እቅድ ወጠነች። እንደ አውሮፓውያን አቆጣጠር በ1962 በመፈንቅለ መንግስት ስልጣን የጨበጠው ጀነራል ዚያድ ባሬ ታላቋን ሶማሊያ የመመስረት ህልሙ የከረመ ከመሆኑም በላይ ተግባር ላይ እንደሚውል በየአደባባዩ ይፎክር ነበር። የመጀመሪያውን የመጠቅለል ሙከራ በ1953 በኦጋዴን ሲያደርግ በዘውዳዊ መንግስት አሰቃቂ ሽንፈት ደርሶበት ለጊዜውም ቢሆን አርፎ ተቀመጠ። ዚያድ ባሬ የወደፊት ግቡን በማለም ከሶቪየት ህብረት ጋር የነበረውን ግንኙነት በማጥበቅ ወታደራዊ እርዳታ ይጎርፍለት ጀመር። ሶቪየት ህብረት ከነፍስ ወከፍ መሳሪያ እስከ ታንክና መድፍ ከፍ ሲልም ተዋጊ ጀቶች ድረስ በዘመኑ አሉ የተባሉ መሳሪያዎችን በማሰልጠንና በማስታጠቅ ሶማሊያን አጠነከረቻት። በአንጻሩ ከ1966 ህዝባዊ አመጽ በኋላ ንጉሷን በማውረድ በወታደራዊ መንግስት መመራት የጀመረችው ኢትዮጵያ ስክነት ውስጥ አልነበረችም። ወታደራዊ መንግስቱ በኤርትራ በትግራይና ጎንደር ከአማጽያን ጋር የሚያደርገው ጦርነት በመሃል ሀገርም ከተራማጆች ጋር የገባበት ሽኩቻ ፋታ የሚሰጥ አልነበረም። የኢትዮጵያን ምስቅልቅል ሁኔታ ውስጥ መገኘት በሚገባ የተረዱት ዚያድ ባሬ ድንበር አልፈው የኢትዮጵያን ግዛት መያዝ ጀመሩ። በጦርነት በውስጥ የስልጣን ሽሚያ የተወጠረው ወታደራዊ መንግስት ከሶማሊያ ጋር አሸማጋዮችን በመላክ ለመደራደር ሞከረ። በተለይም የኩባው ፊደል ካስትሮ ኮሎኔል መንግስቱ ኃይለማርያም እና ጀነራል ዚያድ ባሬን ለማግባባት ከፍተኛ ጥረት አድርገዋል። የድርድሩ ውጤት በዚያድ ባሬ ማናህሎኝነትና ይዋጣልን ባይነት ሲደመደም ለማይቀረው ውጊያ ኢትዮጵያ መሰናዷን ጀመረች። ሶቪየት ህብረት አፍላ ሶሻሊስት ከሆነችው ኢትዮጵያ ይልቅ በሶሻሊዝም ከጎረመሰችው ሶማሊያ መቆየት ብትመርጥም ከመሪዋ ጋር በገባችበት ሰጣ ገባ ግንኙነቷን አቋረጠች። ዚያድ ባሬ በሺዎች የሚቆጠሩ የሶቪየት ህብረት አማካሪዎችን ከሀገሩ ሲያስወጣ ለኢትዮጵያ መልካም አጋጣሚ ፈጠረላት። የሶማሊያ ጦር የኢትዮጵያን ምስራቃዊ ግዛቶች እያስለቀቀ በሚሰፍርበት ወቅት ተከላካይ ጦር በበቂ ሁኔታ አልነበረም። ስለዚህም ሊቀመንበር መንግስቱ ኃይለማርያም ሚያዝያ 4 ቀን 1969 ለኢትዮጵያ ህዝብ የእናት ሀገር ጥሪ የክተት አዋጅ አሰሙ። ሰፊው የኢትዮጵያ ህዝብ ሆይ፣ ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች። በታጠቅ ጦር ሰፈር በከፍተኛ ሞራል ከመላው ሀገር የተውጣጡ ዜጎችን በማሰልጠን 300,000 የሚሊሺያ ሰራዊት ዝግጁ ሆነ። ከ13ቱም ክፍላት ሀገር በየዕለቱ ተራ በተራ ሌት ተቀን ሳይል ታጠቅ ጦር ሰፈር ጎረፈ። እስከ 1970 መጀመሪያ በተከላካይነት የቆየው የኢትዮጵያ ጦር በታዋቂው የሶቪየት ህብረት የጦር መሪ በጀነራል ፔትሮቭ ምክር ይሰጠዋል። የኢትዮጵያን መጠቃት የተገነዘቡ የኩባ ወታደሮች የደቡብ የመን ታንከኞች በጦርነቱ ተሰልፈዋል። ሶማሊያ ባለ በሌላ ኃይሏ ድሬዳዋን ለመያዝ ትግል በጀመረችበት ሰዓት የኢትዮጵያም ሰራዊት በከፍተኛ ወኔ በመነሳት ከተከላካይነት ወደ አጥቂነት ተሸጋገረ። በርካታ ጀብዱ በታየበት ጦርነት ተራ ተዋጊ የነበረው አሊ በርኬ በወኔ ታንክ እያጋየ ሲማርክ፣ የአየር ኃይል አብራሪው ጀነራል ለገሰ ተፈራ ተዋጊ ሚግ ጀቶችን እየመታ ሲጥል ተስተውሏል። የካቲት 23 ቀን 1970 በአድዋ ድል ዕለት የኢትዮጵያ ጦር በጭናክሰን እና በቆሬ በኩል ወደ ጅጅጋ አቅጣጫ የተጠናከረ ቅንጅታዊ ማጥቃት ከፈተ። የሶማሊያ ጦርም ጥቃት ይመጣብኛል ብሎ ካልጠበቀው አቅጣጫ በመወጋቱ ተደናግጦ ጅጅጋን ላለመልቀቅ ተሟሟተ። ሶማሊያ በዚህ መደናገጥ ውስጥ እያለች ከጀልዴሳ ግንባር ሌላ ጥቃት ተከፈተባት። የሶማሊያ ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው በማወቁ ከከተማዋ በስተምዕራብ በኩል ባለው ካራማራ ተራራ ላይ ማዘዣ ጣቢያውን በመስራት በከፍተኛ ደረጃ ለመከላከል ቢወስንም በለስ አልቀናውም።
ጥቃቱ በሁሉም ግንባር የተከፈተ በመሆኑ አጋሽ ሰራዊት ከየትም ስፍራ ማንቀሳቀስ አልቻለም። በውጤቱም እሁድ የካቲት 26 ቀን 1970 በካራማራ ከባድ ሽንፈት ሲደርስበት የኢትዮጵያ ሰራዊትም የአገሩን ሰንደቅ ዓላማ ከፍ አድርጎ በክብር ሰቀለ። የዛሬ 46 ዓመት እንዳይድን እንዳይሽር ተደርጎ የተሰበረው የዚያድ ባሬ ተስፋፊ ኃይል በቀጣይ ቀናቶች ጦርነቱን በይፋ አቁሞ ይዟቸው ከነበረ ቀሪ የኢትዮጵያ መሬቶች ተጠቃሎ ወጣ። ለሉዓላዊነት በጸና መልኩ የተዋጋችው ኢትዮጵያ ለሁለት ጊዜ የተቃጣባትን ጥቃት ማክሸፍ ብትችልም የዚያድ ባሬን ፈለግ የሚከተሉ በየወቅቱ እንደመኖራቸው መጠን ነቅታ መጠበቅ ይኖርባታል። Befit, Ethiopia,